ወገኖቼ በዓለም ላይ ያላችሁ ሁሉ ኢየሱስ ፍቅር ነው። ጌታ ኢየሱስን ያላገኛችሁ ሰዎች በዓለም ላይ ያላችሁ በሌላ ሕይወት ስርዓት ያላችሁ የኛን ድካም አትዩ፣ የኛን መራራነት አትዩ። ኢየሱስ ብቻውን እሱን ነጥላችሁ ትዩ። እሱ ፍቅር ነው። እሱ ሰላም ነው። እሱ ረፍት ነው። እሱ እንደኛ ገዳይ አይደለም። እሱ እንደኛ ዘረኛ አይደለም። እሱ እንደኛ አሳዳጅ አይደለም። እሱ እንደኛ በገንዘብ ፍቅር የሰከረ አይደለም። ኢየሱስ ፍቅር ነው። ኢየሱስ ፍቅር ነው። ፍቅር ነው ኢየሱስ። የሁላችሁ ሲጠራኝ የወርቅ ዙፋን ላይ ተቀምጦ አይደለም የጠራኝ። የሆነ የጦር ጀነራል መስሎ አይደለም የጠራኝ። መስቀል ላይ እንደቆሰለ ምንድነው የሰቀሉት? ይሄ በስዕል የተገለጠልን ውሸት ነው። ውሸት ነው። ውሸት ነው። ምንድነው የሰቀሉት እላለሁ። አይሁድ ምንድነው የሰቀሉት? በድብደባ አይኑ ጠፍቷል። በጠፋው አይኑ እንደተሰቀለ እኔን ያየኛል። በራእይ ነው ማየው። ይሄን ያየኛል። ዝም ብሎ ያየኛል። አይናገርም እና ወደኔም አይልም። ዝም ብሎ ነው የሚያየኝ። ያየኛል እሱ። እና ይሄ የሆነው የዛሬ 7 ዓመት ነው። ልክ 7 ዓመቱ ነው። 7 ዓመት ነው። ረጅም ሰዓት ነው። ራእዩ የትላንትና ማታ ያህል ነው ትዝ የሚለኝ። በፍጹም ከአይምሮ ውስጥ አይጠፋ። እኔ በዛው ቀጥል የሚለኝ መስሎኝ ነበረ። ይሄን ካየው በኋላ በዛው ቀጠልኩ። ወጥቼ አውስትራሊያ ሄድኩ ለአገልግሎት። ወጥቼ እዚህም ኢትዮጵያ ውስጥ አንዳንድ ቦታዎች ላይ ሄድኩኝ። ግን ያን ነገር አይቻለሁ። ከዛ በኋላ እንደ ድሮ መሆን አቃተኝ። እንደ ድሮ ኖርማል ሆኖ መስበክ 1 ሰዓት 2 ሰዓት ለመስበክ አቃተኝ። ገና አፌን ስከፍት የሚመጣው ያ ችንካር ነው። የሚመጣው ያ ብርሃን ነው። ማንም አውርቶ እኔን ሊቀይረኝ ያልቻለው፣ ማንም ሰብኮ እኔን ሊቀይረኝ ያልቻለው እንደ በግ ዝም ብሎ የቀየረኝ እሱ ብቻ ነው ክርስቶስ። ከዛሬ 8 ዓመት በፊት እኔን ሙሉ በሙሉ ወደ ለወጠው 3ኛው ራእይ ልውሰዳችሁና በቤቴ ውስጥ እታች ጸልዬ እንደተቀመጥኩኝ እንዲህ አይነት የራእይ ልምምድ አልነበረኝም ከዛ በፊት። ጸሎት አድርሼ ነው። ከላይ ሰዎች አሉ፣ እንግዶች አሉ። እኔ ክፍል ውስጥ ተቀምጫለሁ እና በጣም በብዙ ሐሳብ ውስጥ በብዙ ሐዘን ውስጥ የነበርኩበት ጊዜ ነው። ያን ጊዜ አይኖቼ ድንገት ተከፈቱ። እንደሱ አይነት ልምምድ አልነበረኝም። ይሄ ፊት ለፊት ነገሮችን ማየት ለመጀመሪያ ጊዜ ነው እና በጣም ትልቅ ዙፋን፣ ኢየሱስ በዙፋኑ ላይ ተቀምጦ፣ በጣም ነጭ ዙፋን፣ በጣም ትልቅ በቃላት ሊገለጥ የማይችል ትልቅ ዙፋን ነው። እጆቹን በዙፋኑ እጄታ ላይ አድርጓቸዋል። ጠባሳዎቹን አይ ነበር። የእጆቹን ችንካር ምልክቶቹን አይ ነበር። ፊቱን ማየት አይቻልም። በጸዳል የተሞላ በዛው ቅጽበት ሃሌሉያ ክብር እኛን መለወጥ ማንም አይችልም። ይገርማችኋል፣ እኛን መለወጥ ከባድ ነው። ሃይማኖተኛን ሰው መቀየር ከባድ ነው። የተለየ ነገር ያስፈልጋል እኛን ለመለወጥ። ሰው ቢልክ ስለማልሰማ ከጓደኞቼ ይልቅ በጣም አደገኛ አቋም የነበረኝ እኔ ነኝ። ይገርማችኋል፣ ሌሎቹን በሌላ አይን ሲመለከቷቸው አይ እሱኮ ይባል ነበር፣ እሱኮ አይለወጥም ሲባል ነበር።
ሰው ቢልክ ስለማልለወጥ ራሱ መጣ። ራሱ ሃሌሉያ። ጌታዬ ስምህ ይባረክ። አለኝታዬ ስምህ ይባረክ። ጌታዬ ኢየሱስ ስምህ ይባረክ። አመሰግንሃለሁ፣ እወድሃለሁ። ስምህ ከፍ ይበል። ሃሌሉያ። በዛው ቅጽበት በጣም የልጅነት መልኬ ይታየኛል። በጣም ሕፃን ሆኜ ያለ የኔ ተክለ ቁመና ከዙፋኑ በቀኝ በኩል እንደ መድረክ ነገር አለ። የኔ ትንሽነት የሱ ትልቅነት በምንም ቃል ልገልጽላችሁ አልችልም። በጣም ትንሽ ነኝ። ትልቅ ነው ዙፋኑ እና እጁን ያነሳዋል። እጁን ከእጄታው ላይ ሲያነሳው የሰማይ ያክል ነው የእጁ ትልቅነት። በጣም ግዙፍ ነው። ወደኔ ጭንቅላት ሲያስጠጋው እጁ እያነሰ ይመጣና እላይ ላይ ያርፋል ማለት። የመጀመሪያው መንፈስ ቅዱስን በህይወቴ ፊል ያደረኩባት ቀን እሳት እንደ እሳት ሰውነቴ ሲነድ ይሰማኛል። ያቺ ቅጽበት ሃሌሉያ። የለንም ልምምዱ የለንም። ከዛ በፊት የመንፈስ ቅዱስ ሙላት የለም። እንዲህ አይነት ነገር የለም። ኢንፎርሜሽን ኢዝ ኖት ሪቨሌሽን ይላሉ ነጮቹ። መረጃ ወይም ደግሞ እኛ ያግበሰበስነው ዕውቀት መገለጥ ሊሆን አይችልም። መገለጥ ከማን ነው የሚሰጠው? ከጌታ ነው የሚሰጠው፣ ከመንፈስ ቅዱስ ነው የሚሰጠው። ያቺ ቅጽበት የኔን ህይወት 360 ዲግሪ ቀየረች። እኔ ኢየሱስ ጌታ ነው በል ተቀበል ተብዬ ተነግሮኝ አይደለም። ይሄው በእግዚአብሔር ፊት ነው ምነግራችሁ። ራሱ ክርስቶስ ነው ቤቴ የመጣው። እስቲ ለዚህ ጌታ ክብር ስጡ። ሃሌሉያ።